ከዱዓዎች ሁሉ በላጩ ዱዓ ማለት የአረፋ ቀን የሚደረግ ዱዓ ነው። አላህ ያድርሰን። አሚን በሏ። የምንጠቀምበት አላህ ያድርገን። ይህ አረፋ ማለት አላህ የማለበት ነው። አላህ ደግሞ በትልቅ ነገር ካልሆነ አይምልም። ጉዳዩ ከባድ ሲሆን ወሻሂድን ወመሽሁድ ብሎ አላህ የማለበት ነቢዩ ሰለላሁ ዐለይሂ ወሰለም ታላቁ ሰሓባ አባ ሁረይራ ረዲየላሁ ዐንሁ ሲያስተላልፉ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም አልየውሙል መውዑድ የውሙል መውዑድ የቀጠረው ቀን የተባለው የውሙል ቂያማ የቂያማ ነው። ወልየውሙል መሽሁድ የውሙል መሽሁድ የተባለው ደግሞ የውሙ ዓረፋ ነው። እንደዚሁም ወሻሂድ የተባለው ደግሞ የውሙል ጁምዓ ነው። ጁምዓ ደግሞ ከቀናቶች ሁሉ ያሸበረቀች የተወደደች ፀሐይ ከወጣባቸው ቀናቶች ሁሉ የበላይ ሆነች። በዛ ሰዓት አንድ ሰዓት አለች። አንድ የአላህ ባሪያ በሷ ላይ ቆሞ አላህን አይጠይቅም የጠየቀውን የሰጠው ቢሆን እንጂ አይጠበቅም ደግሞ ከመጥፎ ነገር የጠበቀው ቢሆን እንጂ ብለው ነብዩ ሰለላሁ ዐለይሂ ወሰለም ኢማም ትርሚዚ በዘገቡት ሐዲስ ይህንን ጠቅሷል። አላህ የማለባቸው ናቸው። የውሙ ዓረፋ አላህ ዲኑን ሙሉ ያደረገበት ለነቢዩ ሰለላሁ ዐለይሂ ወሰለም ኡማ ያንበሻበሸበት ማንዋሉ ሙሉ ነው። መመሪያችሁ ሙሉ ነው። የጎደለ የለም። በቃ ሙሉ ነው። የምትፈልጉት ነገር በአጠቃላይ ምን ይቸግረኛል፣ እንዴት ነው የምጓዘው የለም። ሐላል ሐራም የሞላበት አህካም ህግጋቱ የተሞላበት ቀን ነው የውሙ ዓረፋ።